ኢኮኖሚስት መጽሔት በየዓመቱ በሚያወጣቸው ትንበያዎች በትክክል ተከስተዋል የሚባሉ በርካታ ክስተቶች ስላሉ የ2026 ደግሞ በእጅጉ አስፈርቷቸዋል። ለመሆኑ ከዚህ ትንበያ ጀርባ ያለው ማን ነው? ኢኮኖሚስት መጽሔት በየዓመቱ የሚያወጣውና ዓለም የሚጠብቀው አስገራሚ ክስተቶችን የሚተነበየው The World Ahead ወደፊት ያለውን ዓለም እትም ሁሌም የብዙዎችን ቀልብ የሚስብና የሚያስፈራራ ነው። በተለይ ደግሞ ለ2026 የወጣው ዘገባ ከቀድሞዎቹ ትንበያዎች ጋር በጥልቀት ተፈትሾ ሊከሰቱ የሚችሉት አስደንጋጭና አስገራሚ ክስተቶች ወጥተዋል። ይህ ዘገባም በዋናነት በጂኦፖለቲካዊ ለውጦች፣ ኢኮኖሚያዊ ውጥረቶችና ማህበራዊ ፖለቲካ ክፍፍሎች ላይ ያተኩራል። የዓለም መሪ አስደንጋጭ ክስተት ለ2026 የዕዳ ገበያ ቀውስ። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? ከላይ ባስደመጥናችሁ ርዕሰ ጉዳይ አብረን ቆይታ እናደርጋለን። በጣም በርካቶችን በፍርሃት ያራደው ለ2026 የወጣ ኢኮኖሚስት መጽሔቶች ላይ ዓለም ምን ይጠብቃታል የሚለውን እንግዲህ ከወር በኋላ ማለት ነው አዲሱን ዓመት የሚቀበሉት ጥር ላይ። ስለዚህ ይሄ በርካታ ተንታኞች በአብዛኛው ከሚጠብቁት የፖለቲካዊ ውጥረቶች ባሻገር በጣም አስደንጋጭ ሊሆን የሚችልና ዓለም አቀፉን ስርዓት ሊያናውጥ የሚችል ዋና ክስተት በተለይ ደግሞ በሀብታም አገራች እነሱ እንደሚሉት ሪች ካንትሪስ ውስጥ ያለውን የዕዳ ገበያ ቦንድ ማርኬት ታላቅ ቀውስ ዓለማችን እንደምታስተናግድ መረጃዎች ወጥተዋል። እነዚህን እንግዲህ በጥልቀት በዝርዝር እንፈትሻቸዋለን። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። እንደተለመደው በከበረው ስጦታችሁ በላይክ በኮሜንት በሼር እስከ መጨረሻው አብራችሁን ዝለቁ። ሰናይ ቆይታ ይሁንላችሁ። ዋናው ትንበያን ስንመለከት ሀብታም ሀገራት ከአቅማቸው በላይ እየኖሩ ስለሆነ የዕዳ ገበያ ቀውስ ቦንድ ማርኬት ክራይሲስ የመከሰት አደጋ እየጨመረ ነው። የአስደንጋጭነቱ መጠንም ከዩክሬን ጦርነት ወይም ከአሜሪካ ፖለቲካዊ ሽኩቻ የበለጠ ይህ ክስተት ዓለም አቀፍ የፋይናንስ ስርዓትን መናድና ማፈራረስ የሚችል ስለሆነ ከፍ ያለ አስደንጋጭ ውጤት ይኖረዋል። የአንድ ትልቅ አገር የዕዳ ገበያ መፈራረስ ማለት በ10 ዓመታት ውስጥ ለመጀመሪያ ጊዜ ዓለም አቀፍ የገንዘብ ቀውስ ግሎባል ፋይናንሻል ክራይሲስ ማለት ሊሆን ይችላል። የቀድሞ ትንበያ ትስስሩን ስናይ በ2025 የነበረው የዋጋ ግሽበት ማለቅ ኢንድ ኦፍ ኢንፍላሜሽን የሚለውን ትንበያ አሁን የበለጠ ትልቅ ዕዳ ችግር እየተሸጋገረ መሆኑን ያሳያል። ገንዘብን ለመቆጣጠር ሲባል የወለድ ምጣኔን ጨምሮ የቆየ ሲሆን አሁን ግን የዕዳ መጠን በመጨመሩና መንግስታት ከፍተኛ ወጪ በማውጣታቸው ገበያዎች የመንግስት ዕዳን መክፈል መቻሉን መጠራጠር ይጀምራል። ሊከሰት የሚችለው ውጤትም የአንድ ትልቅ ኢኮኖሚ ለምሳሌ አሜሪካ ወይም አንድ ትልቅ የአውሮፓ ሀገር የቦንድ ዋጋ ከወደቀ የወለድ ምጣኔ ከጨመረ የወለድ ምጣኔ መናር የመንግስታት ዕዳ ማውጫ ወጪ በከፍተኛ ሁኔታ ይጨምራል። ይህም ከፍተኛ የበጀት ቅነሳና የኢኮኖሚ ውድቀትን ያስከትላል። ሁለተኛው የግል ዘርፍ ውድመት ነው። የቤት ብድር፣ የንግድ ብድርና የኮርፖሬት ቦንድ ወጪ በጣም ስለሚጨምር ንግዶች ይዘጋሉ። ስራ አጥነት በከፍተኛ ሁኔታ ይጨምራል። ሌላው ዓለም አቀፍ ስርጭት ነው። በሀብታም ሀገራት ያለው ቀውስ በአፍሪካ፣ በእስያና በላቲን አሜሪካ ያሉ ታዳጊ ሀገራት በቀላሉ ይጎዳል። ከፋይናንስ ቀውሱ በተጨማሪ ኢኮኖሚስት በ2026 ለዓለም የሚጠበቁ ሌሎች አስደንጋጭ ክስተቶችና ትንበያዎችንም አውጥቷል። አንደኛው አሜሪካ 250ኛ ዓመት የመከፋፈል ጥግ የተባለ ነው። ትንበያው እንደሚለው የአሜሪካ 250ኛ ዓመት የሚከበረው ሪፐብሊካኖችና ዲሞክራቶች አገሪቱን በተለያየ መንገድ ሲገልጹ ያለፈውን የአሁኑንና የወደፊቱን በተለያየ መልክ ሲያዩ ይሆናል። ሁለተኛው አስደንጋጩ ገጽታ ይህ የሚያሳየው የውስጥ ክፍፍሉ ወደማይመለስበት ደረጃ መድረሱን ሲሆን መጪው የ11ኛው ወር የአጋማሽ ዘመን ምርጫ የፖለቲካ መረጋጋትን በማጣት አገሪቱን ለአዲስ ቀውስ ሊዳርግ ይችላል። የአሜሪካ አለመተማመን በአጋሮች ዘንድ ከፍተኛ ጥርጣሬንና ፍርሃትን ይፈጥራል። ይህም እንደ ኒውክሌር መስፋፋት የመሰሉ ውጤቶችን ሊያስከትል ይችላል። ሁለተኛና ዋነኛው በጦርነትና ሰላም መካከል ያለው መስመር መደብዘዝ ነው። ግጭቶቹ በዩክሬን፣ ሱዳንና ምንያማር ይቀጥላል። ሩሲያና ቻይና በአርክቲክ ሲ ፍሎር እና በሳይበር ቦታ የግራጫ ዞን ቀስቃሽ ድርጊቶች ግሬ ዞን የሚሉት ማለት ነው። ይህም በመፈጸም የአሜሪካን ለወታደራዊ አጋሮቿ ያለውን ቁርጠኝነት ይፈትሻሉ። ሌላው አስደንጋጭ ገጽታ የ2026 መለያ ምልክት ጦርነት ወይስ ሰላም የሚለው ነው። አዎ የሚለው አባባል ነው። ይህ የሚያመለክተው ቀጥተኛ ጦርነት ሳይሆን ቋሚ የሆነና የጦርነትና የሰላም ድብልቅልቅ ሁኔታ መኖሩ ነው። የዓለም አቀፉ ትዕዛዝ መበስበስ ጀምሯል የሚለው ትንበያ አዲስ ግልጽነት የሌለውና አደገኛ የጂኦፖለቲካ ዘመን መጀመሩን ያሳያል።
ሌላው የኃይል ሚዛን ፍተሻ ለአውሮፓ ነው። ትንበያው እንደሚለው አውሮፓ ከፍተኛ የመከላከያ ወጪ መጨመር፣ ኢኮኖሚ ማሳደግ፣ የዋጋ ቅነሳ ማድረግና ከፍተኛ ዕዳን መፍታት ይኖርበታል። ይህ ሁሉ በአንድ ጊዜ ማድረግ አይቻልም። አስደንጋጩ ገጽታ ይህ የአውሮፓ አገራት ለአክራሪ ቀኝ ክንፍ ፓርቲዎች ድጋፍ እንዲጨምር ያደርጋል። ይህም የውስጥ ፖለቲካን መናጋት ሊያስከትል ይችላል። የአውሮፓ አለመቻቻል የአሜሪካን ድጋፍ የማግኘት ችግር ሲደመር አውሮፓ በሁለት ታላላቅ ኃይሎች መካከል የተጨነቀች ቀጠና ሊያደርጋት ይችላል። የሚጠበቀው ታላቁ ስጋት በ2026 ዓለምን የሚጠብቀው ታላቅና አስገራሚ ክስተት ከዚህ በፊት ታይቶ በማይታወቅ ሁኔታ የብዙ ዘርፍ ቀውስ መከሰት ነው። የበለጠው አስደንጋጭ ክስተት ደግሞ በሀብታም ሀገራት የመንግስት ዕዳ ምክንያት የሚመጣው የፋይናንስ ቀውስ ነው። ቦንድ ማርኬት ክራይሲስ። የበለጠው የፖለቲካ ውጥረትን ይቀጥላል። በአሜሪካ ውስጥ ክፍፍል እናም በዓለም አቀፍ ደረጃ የጦርነትና የሰላም መስመር መደብዘዝ። ባጭሩ 2026 ዓ.ም የድሮ ስርዓት ፍርስራሽ the old order in ruins እንደተናደ የአዲስ ዓለም ቅርሶች ይታያል። ግልጽ የሆኑ የሚሄዱበት ዓመት ይሆናል ተብሎ ይጠበቃል። የዚህ ትንቢትና ስኬት ከታሪኩ ጀርባ ያለው ማን ነው ብላችሁ መጠየቃችሁ አይቀርም። ከዚህ በፊት ተተንብዮስ የተሳካላቸው አስገራሚ ትንበያ ምንድነው የሚል ጥያቄ ወደ አእምሯችሁ ይመጣ ይሆናል። እንነግራችኋለን። ከዚህ ታሪክ ጀርባ ያለው ማን ነው? ዘ ኢኮኖሚስት መጽሔት በየዓመቱ በሚያወጣቸው ትንበያዎች በትክክል ተከስተዋል የሚባሉ በርካታ ክስተቶች ቢኖሩም የብዙዎችን ቀልብ የሳበውና የትንበያውን ጥራት የሚያሳየው ታላቅ ስኬት አለ ብለው የመዘገቡት አለ። ትንበያው ከሚሊኒየሞቹ መጀመሪያ ጀምሮ ብዙ ዓለም አቀፍ ተንታኞች የአውሮፓ አንድ ምንዛሪ ዩሮ ዘላቂነት ላይ እምነት ሲጥሉ፣ ዘ ኢኮኖሚስት ግን ስለ አደጋው ደጋግሞ ያስጠነቅቅ ነበር። መጽሔቱ የደቡብ አውሮፓ ሀገራት ለምሳሌ ግሪክ የፊስካል ፖሊሲ የገንዘብ አጠቃቀም ማለት ነው እና የሰሜን ሀገራት ለምሳሌ ጀርመን የገንዘብ ፖሊሲ መጋጨታቸው የማይቀር ቀውስ እንደሚያመጣ በተከታታይ ይተነበይ ነበር። ክስተቱ ትንበያው በትክክል ተሳክቷል። ከ2009 እስከ 2012 ባለው ጊዜ ውስጥ የግሪክ የመክሰር አደጋን ተከትሎ የኢሮ ቀውስ ወይም ደግሞ ኤሮዞን ክራይሲስ ተፈጠረም። የዩሮ ምንዛሪው የመበታተን አደጋ ላይ እንዲሁም መፈራረስ ደርሶበት ነበር። ሌላው የቀልብ ስበት ነው። ዘ ኢኮኖሚስት ይህንን ትንበያ ያወጣው የዩሮ ዞን ከተመሰረተ ወዲህ ባሉት የብልጽግና ዓመታት ውስጥ ነው። ይህ የሚያሳየው ትንበያዎቹ የአጭር ጊዜ የፖለቲካዊ ሁከትን ብቻ ሳይሆን ረጅም ጊዜ የሚወስዱ መዋቅራዊ ችግሮችን በጥልቀት የመመርመር ችሎታ እንዳላቸው ተናግሮ ነበር። ዘ ኢኮኖሚስት እንደ አንድ ግለሰብ የሚተረጎም ሳይሆን ውስብስብ ባለሙያዎችን ያካተተ ተቋማዊ አሰራር ያለው ነው። ኢኮኖሚስት ግሩፕ እና the world ahead ለዓለም አቀፉ የወደፊት እጣ ፈንታ ወይም ቀደም ባሉት ጊዜያት the world in በሚል የሚታወቀው እትም የሚዘጋጀው በኢኮኖሚስት ኢንተለጀንስ ዩኒት EIU በሚባለው የመጽሔት የምርምርና ትንተና ክፍል ነው። EIU ይህ የዘ ኢኮኖሚስት ክፍል ከፍተኛ ብቃት ያላቸው የዓለም አቀፍ ኢኮኖሚስቶች፣ የፖለቲካ ሳይንቲስቶች፣ የኢንዱስትሪ ባለሙያዎችን ያቀፈ ነው። ስራቸው በዓለም ዙሪያ ካሉ ዜናዎች ይልቅ የመረጃ ትንተና፣ ሞዴሊንግና የወደፊት ትንበያ ላይ ማተኮር ነው። ተምሳሌታዊ አዘጋጆቹ ወይም ደግሞ ኤዲተሮች ዘ ኢኮኖሚስት መጽሔት በአስተያየት መስጫ አምዶቹ ላይ የሚጠቀመው ቋንቋና የመጽሔቱ አቋም ሁሉንም የሚያመላክት አንድ ስም የሌለው ፊርማ ነው። ይህ የጋራ የማህበረሰብ ድምጽ መሆኑን ያሳያል። መስራቹ የመጽሔቱ ማለት ነው በ1843 ዓ.ም በስኮትላንዳዊው የኢኮኖሚክስ ባለሙያ ጄምስ ዊልሰን የተመሰረተ ነው። ዓላማው የነፃ ንግድ ፍሪ ትሬድ እና የእኩልነት ኢኳሊቲ ድምጽ መሆን ነበር። ይህ መስራች መንፈሱ ዛሬም ድረስ በመጽሔቱ ሊበራልና ግሎባሊስት አቋም ውስጥ በግልጽ ይንጸባረቃል። ዋናው ፈርቀዳጅ የዘመናችን አዘጋጅ በአሁኑ ጊዜ የዘ ኢኮኖሚስት ዋና አዘጋጅ ኤዲተር ኢን ቺፍ ዜሚ ሚንተን ቤዶዝ ይባላሉ። እሳቸውም ዓለም አቀፍ ኢኮኖሚ ላይ ከፍተኛ እውቀት ያላቸው ሲሆን የትንበያዎቹ ጥራትና የአቋም ጥንካሬ በእርሳቸው አመራር ስር የጠበቀ ነው። የዘ ኢኮኖሚስት ትንበያዎች አስገራሚ ክስተትና ቀልብ የሚስብ የሚሆነው ከአንድ ግለሰብ ሊቅነት ሳይሆን ከስሜት የጸዳ በሊበራል የገበያ መርሆች ሊበራል ማርኬት ፕሪንሲፕልስ የተመራ በኢአይኡ የጥልቅ መዋቅራዊ ትንተና የተደገፈ በመሆኑ ነው። ይህ ተቋማዊ ጥንካሬ ነው ዓለምን የፋይናንስ ስርዓትን ሊያፈራርሱ ሊንዱ የሚችሉ እንደ 2026 የዕዳ ገበያ ቀውስ ያሉ ትንበያዎችን በድፍረትና በሙያዊ ብቃት ለማውጣት የሚያስችለው። የዘ ኢኮኖሚስት ዘ ወርልድ አሄድ እትም የገበያውና የፖለቲካ ዋና ዋና ጉዳዮች ከመተንበይ ባሻገር
ከገበያው ውጪ አውት ኦፍ ማርኬት ወይም ደግሞ አውት ኦፍ ኮንሲኩዌንስ የሚባሉ ብዙዎች ያልጠበቋቸውና ዓለምን በአዲስ መልክ ሊቀይሩ የሚችሉ አስገራሚ ትንበያዎችን ይተነብያል። አስደንጋጩ ትንበያው ከገበያው ውጭ የሆኑ ትንበያዎች ለምሳሌ በ2026 በርካታ በተለይ አውሮፓውያንን የናጠ ድንጋጤ የፈጠረ ነው። ዘ ኢኮኖሚስት በ2026 ዓለምን ሊያስደንቁ ይችላሉ ብሎ የሚገምታቸው በዋና ዋና የጂኦፖለቲካዊና ኢኮኖሚያዊ ትንተናዎች ጥላ ስር ያልወደቁ ነገር ግን ከፍተኛ ተጽዕኖ ሊያሳርፉ የሚችሉ ክስተቶችን ተንብያል። አንደኛው የሳይበር ሰብአዊ ፍጥረት መብት ክርክር ወይም ደግሞ ሳይበር ሂውማን ራይት ዲቤት። ዘ ኢኮኖሚስት በ2026 ዓለምን ሊያስደንቁ ይችላሉ ብሎ የሚገምታቸው በዋና የጂኦፖለቲካዊና ኢኮኖሚያዊ ትንተናዎች ጥላ ስር ያልወደቁ ነገር ግን ከፍተኛ ተጽዕኖ ሊያሳርፉ የሚችሉ ክስተቶች አስቀምጧል። አንደኛው የሳይበር ሰብአዊ ፍጥረት መብት ክርክር ነው። ትንበያው በአርቲፊሻል ኢንተለጀንስ AI እና በሮቦቲክስ ፈጣን እድገት ሳቢያ ለ2026 በህግ ፍልስፍና ዘርፍ ያልተጠበቀ ክርክርን ይፈጠራል ብሏል። የአስገራሚነቱ መጠን ደግሞ ከፍተኛ የማስላት አቅም ያላቸውና ከሰዎች ጋር በቅርበት የሚሰሩ AI ስርዓቶች ለምሳሌ የላቁ የጄኔሬቲቭ AI ሞዴሎች ወይም ደግሞ ሮቦቶች የራሳቸውን የህግ ሰውነት ወይም ደግሞ የመሰረታዊ መብቶች ሊጠይቁ ይችላሉ። ይህ በተለይ በAI ባለቤትና በኢኮኖሚው ላይ በሚያሳድሩት ተጽዕኖ ላይ ትልቅ የሞራልና የህግ ውጥረት ይፈጠራል ብሏል። ሊከሰት የሚችለውንም ተጽዕኖ ሲያስቀምጥ መንግስታት በድንገት የAI ስርዓቶችን እንደ ንብረት ወይም ደግሞ ፕሮፐርቲ ወይም እንደ ህያው አካል መያዝ እንዳለባቸው መወሰን ሊኖርባቸው ይችላል። ይህ ደግሞ በሰራተኛው ገበያው በስነ ምግባር ደንቦችና በዓለም አቀፍ የቴክኖሎጂ አገዛዝ ላይ መሰረታዊ ለውጥን ያመጣል። ሌላው የህዋ ኃያላን አዲስ ትግልን ተንብያል። ትንበያው በ2026 በምድር የታችኛው ምህዋር ላይ ያለው መጨናነቅና ወታደራዊ ምኞቶች ወደ ግልጽ ግጭት ሊያድጉ ይችላሉ ብሏል ኢኮኖሚስት። አስገራሚነቱን መጠን ሲተነተን የግል ኩባንያዎች የሳተላይት መረቦች በብዛት መስፋፋትና የህዋ ቆሻሻን እናም የግጭት አደጋን ይጨምራሉ። ይህ ደግሞ ቻይና፣ አሜሪካና ሩሲያ የጸረ ሳተላይት ቴክኖሎጂዎቻቸውን በማሳየት የምህዋር ጦርነት አደጋን ያባብሳሉ ብሏል። ሊከሰት የሚችለውን ተጽዕኖ ሲያስቀምጥ ከአንድ ሀገር የሚነሳ የአንድ ሳተላይት ጥፋት ወደ ዓለም አቀፍ የመገናኛና የጂፒኤስ ስርዓቶችን ወዲያው ሊያፈርስ ይችላል። ይህ ደግሞ ቀጥተኛ የጦርነት መንስኤ ሳይሆን ከቁጥጥር ውጪ የሆነ አዲስ የጂኦፖለቲካዊ ውጥረት እንዲፈጠር ያደርጋል ብሎ ተንብያል። ኢኮኖሚስት ሌላው ዘላቂ በሽታ ይፈጠራል ብሏል። ትንበያው ዓለም ከኮቪድ-19 በኋላ ወደ መደበኛው ትመለሳለች ከሚለው ተስፋ በተቃራኒ በ2026 በአዲስ ወይም በድጋሚ በሚነሱ በሽታዎች ኢኮኖሚው ላይ የሚኖረው ቋሚ ተጽዕኖ ግልጽ አድርጎ ተናግሯል። የአስገራሚነቱ መጠንን ሲተነትን የትንበያ የሌላ ታላላቅ ወረርሽኝ መምጣትን ሳይሆን እንደ ረጅም ኮቪድ፣ ሎንግ ኮቪድ ያሉ የዘላቂ የጤና ችግሮች በብዙ ሚሊዮን የሚቆጠሩ ሰዎችን ከስራና ከገበያ ቋሚ በሆነ መንገድ ማውጣታቸውን ያሳያል። ሊከሰት የሚችለው ተጽዕኖም ይህ ዓለም አቀፍ የሰራተኛ እጥረት ያስከትላል። ኩባንያዎች የጤና አገልግሎት ወጪን ለመሸፈን ከፍተኛ ጫና ይደርስባቸዋል። ይህም የአምራችነት ቀነሳን እናም በኢኮኖሚ እድገት ላይ ዘላቂ የሆነ ብሬክን ይፈጥራል። የጤና ፖሊሲም በድንገት ወደ ዋናው የኢኮኖሚ ፖሊሲ ደረጃ ከፍ ይላል ብሏል። በአጠቃላይ ስናየው የውጭውን ትንበያ አስፈላጊነት እነዚህ ከገበያ ውጪ የሆኑ ልዩ የሚያደርጉት ምክንያቶች አሉ። የሚከሰቱት ችግሮች ሁልጊዜ በዕለታዊ የዜና ርዕሶች ውስጥ አይደሉም። ትልቁን ለውጥ የሚመጣው ብዙ ጊዜ ማንም ትኩረት በማይሰጥበት በሳይበር ሰብአዊ መብቶች ወይም ደግሞ በህዋ ላይ ባለው ያልተጠበቀ ውጥረት ውስጥ ነው። እነዚህ ክስተቶች በድንገት ብቅ ሲሉ 2026 የተቀመጠው ማንኛውም የኢኮኖሚ እቅድ ወይም የፖለቲካ ስምምነት ፈራርሶ ዓለም አዲስ አቅጣጫ እንድትይዝ ያስገድዳታል ብሏል። እነዚህ ያልተለመዱ ትንበያዎች ስለ ዓለም የሚሰጡት አቅጣጫ ግልጽ ነው።